ተቀማምሶ ትዳር አይቻልም በቃ እርፍ ካልጣፈጠችኝስ ወይም ካልጣፈጠኝ እንዳትሸወጂ በተለይ ሴት እህቶቼ ልጆቼ ከምትነሱት ይሄ ቀምሼ አይቼሽ ነው ማገባሽ ካለ እሱ ለዘላለም ባልሽ ሊሆን አይችልም ክብር የለሽም አለቅ የአንዱ ክብር እዛ ጋር ነው ያለው ክብርሽን ጠብቀሽ ማለት ነው ምትወጂኝ ከሆነ እንፈጽም የሚለው አይወድሽም ውሸታም ነው እንደዛ የሚል ወንድ አቅምሽኝ ካለ እግርሽ ያውጣሽ ዞረሽ ሰላም እንዳትዩ ለምን አብረሽው ይወልሽ ያንቺን ህይወት ከአላህ ጋር ያለሽን ሪሌሽንሺፕ የልጆችሽን ህይወት ከዛ በኋላ ተንቀሽ ነው የምትኖሪው ትዳር ውስጥ እነዚህ ነገሮች ሁሉ የሚስተካከሉት እዚህ ጋር ነው መግቢያው ላይ ይወላችሁ ዘር የሚዘራው መሬቱ አረስርሰን ስንተክል ማለት ነው ሰርዓቱን ጠብቀን ያልተስተካከለ ያልቆፈር ነው ያላረሰረስ ነው ጊዜውን ያልጠበቅነ ዘር ብንዘራ ብንል አይበቅልም ስለዚህ በምንም ተአምር አልተመቸችኝም ሌላው እንደ ዘመናዊነት ይላሉ ይሄ ዘመናዊነት አይደለም አላቀረነት ነው ይሄ አብሮ ኖሮ ተቀማምሶ ተያይቶ ምናምን ይሄ ዘመናዊነት አይደለም ክብር ይቀንሳል በረካም ይነሳል ስለዚህ እነዚህ ነገሮች ኢን ብላክ ኤንድ ዋይት ማስቀመጥ ነው ከዛ አይደለም ይውላችሁ አልተመቸኝም ካገባው በኋላ ምናምን የሚል ወንድ ኤክስፒሪየንስ ያለው ወንድ ነው ሌላ ቦታ ሌላ ነገሮችን ያቃል ማለት ነው ስለዚህ እነዚህ ነገሮች በምንም ተአምር አትሞክሩት ምክንያቱም ይውላችሁ አንድ ምግብ በልተህ ማታቀው ምግብ ቀምሶ መተው ምግቡን ማበላሸት ነው ያንን ምግብ የሚወዱ ሰዎች አሉ ይሄ እንደዚህ ወይ በምግብ ወይ በመናምን የሚገለጽ አይደለም እንዴት እንደምገልጸው ማህበረሰባችን ኖርሙን እንዳላልፈው ነውና በምንም ታምር በቃ ከትዳር በፊት አብሮ መተኛት በቃ ትክክለኛ ትዳር አይደለም እንደዚህ ብናሳጥረው ከዛ አይፈጥርም በቃ አንዱ የትዳር ጥፍጥና የሚጀምረው የዛች የትዳር ቀን የጋብቻ ቀን ምሽት ማለት ነው ከዛ ውጪ ሰው እንደማንኛውም ሰው ችግር ሊኖርበት ይችላል ለምሳሌ ስንፈተ ወሲብ ሊኖር ይችላል ይታከማል ስሜት ይታከማል